በታሪኩ መጀመሪያ ላይ ማይክ የሚባል አንድ ልጅ እንመለከታለን። እሱም በአንድ መደበኛ የሸቀጣሸቀጥ መደብር ውስጥ ይሰራ ነበር። ልክ በዛን ጊዜ በድንገት ቪክቶሪያ የምትባል አንዲት ሴት በፊቱ መጣችና አንዳንድ እንግዳ የሆኑ ሚስጥር ኮዶችን መናገር ጀመረች። ነገር ግን ምስኪኑ ማይክ ይቺ ሴት ምን እያደረገች እንዳለ ጨርሶ ሊረዳት አልቻለም ነበር። እሱም የሚፈልጉት ነገር አለ ሲል ጠየቃት። እሷ ግን ልታቆም አልቻለችም። በተደጋጋሚ ያንን ሚስጥራዊ ኮድ ደጋግማ ትነግረው ጀመር። በመጨረሻ በማይክ አእምሮ ውስጥ አንድ እንግዳ የሆነ መነቃት መፈጠር ጀመረ። ልክ በውስጡ የነበረ የድሮ ትዝታ ቀስ በቀስ እየነቃ እንደመጣ አይነት ስሜት ተሰማው። የቪክቶሪያን ንግግር ከሰማ በኋላ ቢሆንም በማይክ ፊት ላይ ምንም አይነት የመለወጥ ምልክት አልታየም ነበር። በመጨረሻ እሱን ስላስቸገረችው ይቅርታ ጠይቃ ተስፋ በመቁረጥ ስሜት ከዛ ቦታ ጥላው ሄደች። ከጥቂት ጊዜ በኋላ ማይክ በመደብሩ ወጥ ቤት ውስጥ ፓስታ እየሰራ ሳለ በድንገት በመኪና ማቆሚያው ቦታ ላይ በቆመች የገዛው መኪና አጠገብ የሚንቀሳቀሱ ሁለት እንግዳ የሆኑ ሰዎችን ተመለከተ። ማይክ ወዲያውኑ ወደ እነሱ ዘንድ ሄደና እዛ ምን እያደረጉ እንደሆነ መጠየቅ ጀመረ። ነገር ግን ነገሩ በታየበት ቅስፈት ተበላሸ። ከነዛ ሰዎች መካከል አንደኛው በድንገት ቢላ ወጣ። ልክ በዛች ቅስፈት በማይክ ውስጥ አንድ እንግዳ ነገር ነቃ። ልክ ሰውነቱ ያለምንም ማሰብ ራሱን በራሱ ምላሽ መስጠት እንደጀመረ አይነት ሆነ። በሚቀጥለው ቅስፈት እሱ ራሱን የሚያውቀውን የመሰለ እጅግ አደገኛ የሆነ የፊልሚያ ክህሎት አሳየ። በጥቂት ቅስፈት ውስጥ ብቻ ሁለቱም ሰዎች መሬት ላይ ጥሎ ገደላቸው። ይህንን የተመለከተው ማይክ በከፍተኛ ሁኔታ ደነገጠ። እሱም ወዲያውኑ ለፍቅረኛው ለሚያ ስልክ ደውሎ ሁለት ሰዎችን ገድያለሁ፣ ከነሱም መካከል አንደኛውን በጭልፋን የገደልኩት እንዴት እንደሆነ ግን አላቅም አላት። ብዙም ሳይቆይ ፍቅረኛ ሚያ እዛ ቦታ ላይ ደረሰች። ነገር ግን በፊቷ ላይ የተዘረጋውን ይህንን ትዕይንት በተመለከተች ጊዜ እሷም ደንዝዛ ቀረች። በጥቂት ቅስፈቶች ውስጥ ይህ ሁሉ ነገር እንዴት ሊሆን እንደቻለ ጨርሶ ሊገባት አልቻለም። ነገር ግን እስካሁን ድረስ የማይክ ህይወት ከፍቅረኛው ከሚያ ጋር ፍጹም ኖርማል እየሄደ ነበር። እሱ ከሚያ ጋር ህይወቱን የሚመራበት ህልም ያድም ነበር። በድብቅም የቃል ኪዳን ቀለበት ገዝቶ ነበር። እሷን የትዳር ጥያቄ ለመጠየቅም አንድ አስደሳች የጉዞ እቅድ ሙሉ በሙሉ አዘጋጅቶ ነበር። ነገር ግን አውሮፕላን ማረፊያ ከደረሱ በኋላ ሁሉም ነገር ተበላሸ። በረራው ከመጀመራቸው በፊት ማይክ በድንገት ከፍተኛ የፍርሃትና የመጨነቅ ስሜት መጣበት። የጤንነቱ ሁኔታን በጣም ከመበላሸቱ የተነሳ ወደ መታጠቢያ ቤት ገብቶ ታመመ። በዚህም ምክንያት ሁለቱም በረራቸውን ሊያጡ ቻሉ። በኋላ ወደ ቤት እየተመለሱ ሳለ ማይክ በተደጋጋሚ ሚያን ይቅርታ ይጠይቃት ነበር። ሚያ ግን በፍቅር ስሜት ሆና በዚህ ውስጥ የሱ ምንም አይነት ጥፋት እንዳልነበረና ሁሉም ነገር መልካም እንደሆነ አጽናናቸው። ይህ ቢሆንም ማይክ ራሱን ይወቅስ ነበር። እሱ ይህንን ያህል ችግር ያለበት ቢሆንም ሚያ ለምን ከሱ ጋር መሆን እንደመረጠ ጨርሶ ሊረዳ አልቻለም ነበር። ልክ በዛን ጊዜ በድንገት በመንገድ ላይ ሸሪፍ ዋትስ የተባለ የፖሊስ መኮንን መኪናቸውን አስቆመ። ዋትስ ቀደም ሲል ስለ ማይክ የጭንቀት ህመም ያውቅ ነበር። ነገር ግን እሱን ከመርዳት ይልቅ በሱ ላይ ያሾፍበት ጀመር። በዛን ጊዜ ሚያ ለምንድን ነው እዚህ ያቆምከን? ምን አጥፍተናል ስትል ጠየቀችው። ሸሪፉም የአነጋገር ዘይቤሽን አስተካኪ፣ አለበለዚያ ሌሊቱን ሙሉ በዚህ እስር ቤት ውስጥ ትበሰብሳላችሁ አላቸው። በመጨረሻም እነሱን ለማስቆም ምንም አይነት ምክንያት ስላልነበር ሁለቱንም እንዲሄዱ ፈቀደላቸው። ለማንኛውም ቤት ከደረሱ በኋላ ማይክ የጉዞ እቅዱን በመሰረዙ ምክንያት ሚያ በጣም አዝና እንደነበረ ተረዳ። ስለዚህም የእሷን ተወዳጅ ዘፈን በመክፈት ስሜቷን ለማስተካከል ሞከረ። በዚሁ መሃል የትዳር ጥያቄ ሊያቀርብላት ያንን የቃል ኪዳን ቀለበት በድብቅ አወጣው። ነገር ግን በዛን ጊዜ በወጥ ቤት ውስጥ እየሰራች ሳለ የሚያ እጅ በጥቂቱ ተቃጠለ። በዚህም ምክንያት የትዳር ጥያቄ ማቅረብ እቅዱ ትንሽ ለማስተላለፍ ተገደደ። ለማንኛውም በማግስቱ ከፍተኛ ዝናብ እየዘነበ ቢሆንም ማይክ ለስራው ወደ አካባቢው መደብር አመራ። ከዛም ከጥቂት ጊዜ በኋላ በረፍት ሰዓቱ በውጭ ያለውን የማስታወቂያ ሰሌዳ ለመለወጥና በድብቅ ሲጋራ ለማጨስ ወደ ውጭ ወጣ። ነገር ግን እሱ በዛን ጊዜ በሰማይ ላይ የሚዞረውን አንድ ሳተላይት ማንነቱን ለመለየቱ ጨርሶ የሚያውቀውን ነገር አልነበረም። ሳተላይቱ እሱን ከአልተራ ፕሮግራም ጋር የተያዘ ኢላማ አድርጎ ለይቶታል። በዚህ መሃል በሊንግ የሚገኘው ወኪል ቪክቶሪያ አንድ የሚስጥር መልእክት እንደደረሳት እንመለከታለን። በዛ መልእክት ላይ በሚቀጥሉት 24 ሰዓታት ውስጥ ማይክል መገደል እንዳለበት በግልጽ ተጽፎ ነበር። በተጨማሪም ለቪክቶሪያ በዚህ ተልዕኮ ውስጥ ምንም አይነት ጣልቃ ገብነት እንዳታደርግ ጥብቅ ማስጠንቀቂያ ተሰጣት። ነገር ግን ቪክቶሪያ ይህንን ውሳኔ በከፍተኛ ሁኔታ ተቃወመች። እሷም ማይክል ለመጠበቅ ቃል ገብተው እንደነበረ አስታወሰች። ነገር ግን የእሷ አንድም ንግግር ተሰሚነት አላገኘም። በሚቀጥለው ቅጽበት በሌላኛው ወገን ያለው ሰው ምንም ሳይናገር ስልኩን ዘጋው። በመጨረሻ እሷ በከፍተኛ ቁጣ ውስጥ ሆና ማክስ ሃንተር ወደሚባለው የሥራ ባልደረባ ቢሮ ገባች። በሁለቱ መካከል ያለው ከቢብ አየር በጣም የተወጠረ ነበር። በእውነቱ ቪክቶሪያ የዌስማን ፕሮግራም መሪ ነበረች። ሃንተር ደግሞ የቱፍ ጋይ ፕሮግራም ይመራ ነበር።
ማይክ ቪክቶሪያ ቀደም ሲል አስገታው የነበረ የዛ የድሮ አልትራ ፕሮግራም የመጨረሻው በህይወት ያለ አባል ነበር። አሁን ግን ያንኑ ማይክ ለመግደል ውሳኔ ተላልፏል። ቪክቶሪያ ሃንተር ለምንድነው ማይክን ልንገድለው የፈለግከው ስትል ጠየቀችው። ሃንተር በቀጥታ ማይክ ከተማዋን ጥሎ ለመውጣት እየሞከረ ነው፣ በህጋችን ላይ ደግሞ ይህ እንዲሁም መፍቀድ እንደሌለብን በግልጽ ተጽፏል አላት። በዚህ ምክንያት እሱ አሁን ሊጠፉ በሚገባቸው ኢላማዎች ዝርዝር ውስጥ ገብቷል። ቪክቶሪያ ግን ይህንን ውሳኔ እንደገና ተቃወመች። ነገር ግን ሃንተር አንቺ ስለዚህ ጉዳይ ምንም እንዳታስቢ፣ ለእኔ ምንም ግድ አይሰጠኝም፣ የገዛ ስራዬን እኔ እሰራለሁ አላት። በማግስቱ ማይክ ጠዋት በማለዳ ተነሳ። ዛሬ እሱ በጣም ተደስቶ ነበር፣ ምክንያቱም ከጓደኛው ከሮዚ ጋር ተገናኝቶ ለትዳር ጥያቄ የሚሆኑ ስጦታዎችን መግዛት ነበረበት። በኋላም እሱ በሸቀጣሸቀጥ መደብር ውስጥ እየሰራ ሳለ በድንገት ቪክቶሪያ እዛ ደረሰች። ታሪኩም ልክ ከመጀመራችን ወደ ጀመርንበት ቦታ ተመለሰ። እሷም የተወሰኑ ልዩ ምስጢራዊ ኮዶችን በመናገር ማይክ የገዛ ህይወቱን ማዳን እንዲችል የእሱን የተደበቁ ኃይሎችን አነቃቃችለት። ይህ ክስተት ከተፈጸመ በኋላ ማይክና ሚያ ምን ማድረግ እንዳለባቸው እያሰቡ ሳለ ፖሊስ እዛ ቦታ ላይ ደረሰ። በሌላ በኩል ሃንተር የሰለጠኑ ሁለት ሰዎች በማይክ አማካኝነት በአንድ ጭልፋ ብቻ እንደተገደሉ መረጃ ደረሰው። ይህን እንደሰማ ሃንተር ወዲያውኑ ቪክቶሪያ የማይክን የተደበቁ ኃይሎች እንዳነቃቃችለት ጠረጠረ። ስለዚህ እሱ አሁን ያለምንም መዘግየት መላውን ከተማ እንድትዘጋ ትዕዛዝ አስተላለፈ። ከዛም ከጥቂት ጊዜ በኋላ ማይክ እና ሚያ በፖሊስ ቁጥጥር ስር ዋሉ። ነገር ግን ሃንተር በዚህ ብቻ አላቆመም። እሱ በቀጥታ በፖሊስ ጣቢያው ላይ ጥቃት እንዲፈጸም ትዕዛዝ ሰጠ። ለዚህ ተልዕኮም ክሬን እና ሳም የተባሉ ሁለት አደገኛ ወኪሎቹን ላከ። ሁለቱም ጥፋት ለማድረስ ሙሉ በሙሉ ዝግጁ ነበሩ። በፖሊስ ጣቢያው ውስጥ ማይክ ለሚያ ስለ ቪክቶሪያ እና እሷ ስላናገረችው እንግዳ የሚስጥር ኮድ ሁሉንም ነገር ነገራት። እሷ አሁን ባለፉት 94 ደቂቃዎች ውስጥ የተደረጉትን እያንዳንዱን ትናንሽ ነገሮች ፍጹም በትክክል ማስታወስ እንደቻለ ነገራት። ልክ በዛን ጊዜ ሸሪፍ ዋስ ማይክ ላይ ምርመራ መጀመር አደረገ። እሱ ለዛ ለሁለቱ ሰዎች ሞት ተጠያቂ ራሱ እሱ ነው ሲል በቀጥታ ጠየቀው። ነገር ግን በዚህ ጊዜ ሚያ በንግግሩ መሃል ጣልቃ ገባች። እሷም ማይክ ይህንን ሁሉ ያደረገው የገዛ ህይወቱን ለማዳን ብቻ እንደነበረ በግልጽ ተናገረች። ልክ በዛን ጊዜ በድንገት የመላው ፖሊስ ጣቢያ የኤሌክትሪክ መብራት ጠፋና በአራቱም አቅጣጫ ጨለማ ሆነ። በዚህ መሃል ዋስ አንድ ትልቅ ውከት የአደጋ ስጋት እንዳለ መረጃ ደረሰው። አንድ ምክትል ፖሊስ ማይክንና ሚያን ወደ ጊዜያዊ ማቆያ ክፍል እየወሰዳቸው ሳለ ልክ በዛን ጊዜ ክሬን በፖሊስ ጣቢያው ላይ ከባድ የጥይት እሳት አዘነበበት። በድንገት በተሰነዘረው ጥቃት ምክንያት ፖሊሶቹ በሙሉ የገዛ ህይወታቸውን ለማዳን ወደ ግራ ቀኝ መሮጥ ጀመሩ። በሌላ በኩል ዋስና አንድ ምክትል ፖሊስ ወዲያውኑ በአንድ ክፍል ውስጥ ተደበቁና ክሬንን ለመጋፈጥ እቅድ ማውጣት ጀመሩ። እዛ ከተፈጠረው ትርምስ የተነሳ ሳም ወዲያውኑ ወደ ማይክ አቅጣጫ ተራመደ። ለማይክ ጥበቃ እያደረገ የነበረውን ምክትል ፖሊስ ያለምንም ርህራሄ በጥይት መጥቶ እዛው መሬት ላይ ጣለው። በዚህ በኩል ሚያም ድፍረት በማሳየት የሳምን መሳሪያ ነጠቀችው። ነገር ግን በሚቀጥለው ቅጽበት ሳም እሷን ባህል ገፍትሮ ወደ ሩቅ ቦታ ወረወራት። ከዚህ በኋላ ሳም በቀጥታ በማይክ ላይ ተረበረበ። በሁለቱ መካከልም ብርቱ የአካል ፍልሚያ ተጀመረ። በዚህ ትርምስ በመጠቀም ማይክ እና ሚያ ከማቆያ ክፍሉ ማምለጥ ቻሉ። በተቃራኒው ደግሞ ሳምን እዛ ክፍል ውስጥ ዘጉበት። በሌላ በኩል በክሬን ተከታታይ የተኩስ እሳት መሃል ሸሪፍና ዋስ ሁለተኛ ምክትል ፖሊስ በከፍተኛ ሁኔታ ተከበው ነበር። በጥቂት ቅጽበቶች ውስጥ ሁለቱም የሱን ጥቃት ሰለባ ሆኑ። ከዛም ክሬን ዋስን ሙሉ በሙሉ ልታጠፋው ስትል በድንገት እየሮጡ የሚያመልጡበትን ማይክ እና ሚያን ተመለከተች። እሷም ያለምንም መዘግየት በሱ ላይ ጥይት መተኮስ ጀመረች። ነገር ግን ዋስ የመጨረሻ ጥንካሬን በመጠቀም የክሬንን እግር ከአንድ ወንበር ጋር አሰረው። ከዛም ክሬን በቁጣ ሆና ወዲያውኑ ወደ ማይክ አቅጣጫ አንድ ቦምብ ወረወረች። ማይክ ግን ጊዜ ሳያጠፋ ያንን ቦምብ ወደ ፖሊስ ጣቢያ ወረወረው። በሚቀጥለው ቅጽበት ከፍተኛ ፍንዳታ ተከሰተና መላ ፖሊስ ጣቢያ ተናወጠ። ጭሱ ከተገለጠ በኋላ ማይክ በቀጥታ በክሬን ፊት ለፊት መጥቶ ቆመ። በአንድ ብርቱ ምትም ደብድቦ እሷን አጠፋት። በሌላ በኩል ደግሞ ቪክቶሪያ ከሃንተር ጋር ግንኙነት አደረገች። በእውነቱ ሃንተር በከተማ ያለውን ብቸኛ መውጫ መንገድ በአደገኛ በሽታ መሰራጨት ሰበብ ምክንያት አድርጎ ዘግቶት ነበር። እሱም ለቪክቶሪያ የሰለጠኑ ሁለት ወኪሎች እንደተገደሉ ነገራት። ቪክቶሪያ ግን የሃንተርን ይህንን ሙሉ እቅድ ሳታጠፋ እንደማታርፍ በግልጽ ነገረችው። በዚህ በኩል ሚያ በፍርሃት ስሜት ሆና ለማይክ ወዲያውኑ ከተማውን ጥሎ መውጣት እንዳለባቸው ነገረችው። ማይክ ግን በዚህ ሰዓት የሱ የጤና ሁኔታ አስቀድሞ በጣም ደካማ እንደነበረ አስታወሳት። ይህንን በተመለከተ ጊዜ የሚያ ተስፋ የመቁረጥ ስሜት በውስጧ መጣ። በዛን ጊዜ ማይክ አጽናናትና ሁለቱም በሱ መኪና ከዛ ቦታ እንደሚወጡ ነገራት። ነገር ግን ወደ መኪናቸው አጠገብ በደረሱ ጊዜ በድንገት በመኪና ውስጥ ብርቱ ፍንዳታ ሆነ። በእውነቱ ሳምና ክሬን አስቀድሞ በዛ መኪና ውስጥ ቦምብ ገጠመውበት ነበር። በአንድ ቅጽበት ውስጥ የማምለጫ የመጨረሻ ተስፋቸው አከተመ።
እነሱም ቀድሞ ይበልጥ በትልቅ መከራ ችግር ውስጥ ወደቁ። በሌላ በኩል ቪክቶሪያ በፍንዳታው ወደ ሰፈረው የፖሊስ ጣቢያ ደረሰች። እዛም የክሬን አስክሬን ባየች ጊዜ ልቧ ተሰበረ። አሁን እውነቱን ለማወቅ ወዲያውኑ ፒት ከተባለው የድሮ ረዳቷ ጋር ግንኙነት አደረገች። ስለ ሃንተር አደገኛ እቅድም ነገረችው። ነገር ግን ቪክቶሪያ አእምሮ ውስጥ ሌላ ነገር ይመላለስ ነበር። የሃንተር የብርቱ ወኪሎች ከሚያስፈልገው በላይ ትርምስና ጩኸት እየፈጠሩ እንደሆነ ተሰማት። ስለዚህ በሃንተር የሰዎች መመልመያ ሂደት ውስጥ በእርግጠኝነት አንድ ችግር እንዳለ ጠረጠረች። በዚህ ምክንያት እሷ ከፒት በአንድ የተወሰነ ቦታ ላይ መሳሪያዎችን በአየር ላይ እንዲጥልላት ተማጸነችው። ፒት ግን ለዚህ ስራ ፈቃደኛ አልነበረም። በዚህ ጊዜ ቪክቶሪያ በግዴታ እርዳታ እንዲያደርግለት ለመነችው። ሃንተር እሷን በዚህ ከተማ ውስጥ አስቀርቶ ለዘላለም ሊያጠፋት እንደሚፈልግ ነገረችው። በሌላ በኩል ደግሞ ማይክ እና ሚያ በሚያ መኪና ውስጥ በመቀመጥ ወደ ሮዝ ቤት አቅጣጫ መጓዝ ጀመሩ። ከዛም በመንገድ ላይ መኪና እየነዳ ሳለ በድንገት በማይክ አእምሮ ውስጥ የልጅነት ጊዜው ደብዛዛ ትዝታዎች ያበሩ ጀመር። እነዚህ ትዝታዎች በከፍተኛ ሁኔታ አወዛገቡት። እሱም በእውነቱ እኔ ማነኝ ሲል ራሱን ማሰብ ጀመረ። የሚያስገርመው ነገር እሱ በድንገት ስለ ጠመንጃዎችና ስለ ቦምቦች ሁሉንም ነገር ማወቅ ጀመረ። እሱም ለመዋጋት ብቻ የተሰራው የሆነ ሮቦት ይሆን እንዴ በሚል ጥርጣሬ ውስጥ ወደቀ። ልክ በዚህ ጊዜ በድንገት ሮዝ ከተደበቀበት ቦታ ወደ ውጭ ወጣ። እሱ በፊቱ ላይ ጭንብል አድርጎ ነበር። በከፍተኛ ሁኔታም የሚያስፈራ ይመስል ነበር፣ ምክንያቱም እሱ በከተማ ውስጥ ስለሚናፈሰው እንግዳ ወሬ ሰምቶ ነበር። በሌላ በኩል ሃንተር በሄሊኮፕተሩ አማካኝነት ወደ ከተማው ወረደ። የእሱ ብርቱ ወኪሎች አስቀድሞ በአንድ የጭነት መኪና ውስጥ ልክ እንደ ማሽኖች ተዘጋጅተው ቆሞ ነበር። በእነሱ መሃል ሳምም ይገኝ ነበር። እሱም በፖሊስ ጣቢያ ፍንዳታ ከተከሰተ በኋላ በህይወት የተረፈ ነበር። ይህ ብቻ አይደለም፣ እሱ ከማይክ ጋር ባደረገው ያለፈው ፍልሚያ የተሰበሩትን የገዛ ጥርሶቹን ያሳይ ነበር። ለማንኛውም በዚህ በኩል ሮዝ የማይክን እጅ ካቴና ፈታለት። ነገር ግን ማይክ እየሸሸበት ያለው መከራ ችግር ወደ እሱ ቤት እንዳይመጣ ስጋቱ እንደነበረው በግልጽ ነገረው። ከዛም ከጥቂት ጊዜ በኋላ ቢግ ሆል እና ኪዊንስ የተባሉ ሁለት ተጨማሪ ሰዎችን እዛ መጡ። ማይክ እነዛ ሁለቱ ሰዎች በቅዠት እግር ኳስ ሊግ ምክንያት ቀደም ሲል ያውቃቸው ነበር። በዛን ጊዜ ሮዝ በመላው ከተማ ውስጥ በአደገኛ በሽታ ስም እንግዳ እየተጣላው ለሁሉም ተናገረ። ንግግሩን ለማረጋገጥ በቴሌቪዥን ላይ እየተላለፈ ያለውን የአንድ ዜና ዘገባ ያሳያቸዋል። ዘገባውን በተመለከቱ ጊዜ የሁሉም ሰው አእምሮ ተናወጠ። በእውነቱ በዜናው ውስጥ ማይክና ቪክቶሪያ ራሳቸውን ለዚህ በሽታ መስፋፋት ተጠያቂዎች እንደሆኑ ተደርጎ ይነገር ነበር። ይህንን ሁሉ በተመለከቱ ጊዜ ከአካባቢው አየሩ ይበልጥ በከፍተኛ ውጥረት ተሞላ። የማይክ ቁጣና እረፍት ማጣትም እየጨመረ መጣ። እሱም በከፍተኛ ፍርሃትና መደናገጥ ውስጥ ሆነ። እውነተኛውን እውነት በሙሉ ለማስረዳት ሞከረ። ነገር ግን ሮስ የማይክን ፍርሃት መደናገጥ የቫይረሱ ምልክት አድርጎ አሰበውና ወዲያውኑ በሱ ላይ ጠመንጃ አሳየበት። ነገር ግን በሚቀጥለው ቅጽበት ማይክ በፈጣን የሰውነት እንቅስቃሴው በመታገዝ የሮዝን ጠመንጃ ቀማው። ነገር ግን ነገሩ ይበልጥ እንዳይባባስ ወዲያውኑ ይቅርታ እየጠየቀ ያንን ጠመንጃ መለሰለት። ከዚህ በኋላ ሮዝ ሁለቱን ወደ ገዛ ምድር ቤት ወሰዳቸውና በውስጥ ዘጋባቸው። የሚያስገርመው ነገር ያ ምድር ቤት በእውነቱ አንድ የተደበቀ የዲስኮ ክለብ ሆኖ ተገኘ። በሌላ በኩል ቪክቶሪያ ፒት የላከውን መሳሪያዎችን በሰላም ደረሷት። እነዛ ጋር አንዳንድ ፋይሎች ነበሩ። በእነዛ ፋይሎች ውስጥ የሃንተር ብርቱ ወኪሎች ፕሮግራም እውነተኛ ሚስጥር ተጽፎ ነበር። ከነዛ ፋይሎች ለመረዳት የተቻለው ሃንተር ሆን ብሎ የአእምሮ ስብራት ችግር ያለባቸው ሰዎች ብርቱ ወኪል እያደረጋቸው እንደነበረ ነው። አሁን ቀስ በቀስ በቪክቶሪያ ፊት የመላው ሴራ ምልክት ግልጽ መሆን ጀመረ። ልክ በዚህ መሃል ሃንተር ከፒት ጋር ግንኙነት አደረገ። እሱ ስለ መሳሪያዎቹ የአየር ላይ መጣር ሁሉንም ነገር አውቆ ነበር። እሱ ለፒት በቀዝቃዛ ያነጋገር ቃና ሀገሩን እንደከዳና የዚህም ክደት ዋጋ በጣም በከፍተኛ ሁኔታ እንደሚከፍል አስጠነቀቀው። ከዚህ በኋላ ሃንተር ለፒት በዚህ ጉዳይ ላይ ድጋሚ ጣልቃ ለመግባት እንዳይሞክር ጥብቅ መመሪያ ሰጠው። ይህንን ተናግሮ ወዲያውኑ ስልኩን ዘጋው። ከዛም ከጥቂት ጊዜ በኋላ ቪክቶሪያ ለፒት ስልክ ደወለችለት። እውነቱን ለዓለም ይፋ ለማድረግ የእሱን እርዳታ እንደሚያስፈልጋት ነገረችው። ፒት ግን አስቀድሞ ፈርቶ ነበር። በዚህ ምክንያት እሱ ቪክቶሪያን ለመርዳት በግልጽ እምቢ አላት። በዚህ በኩል በምድር ቤት ውስጥ ሚያ ከጣሪያው አቅራቢያ ወደ ውጪ ሊያስወጣቸው የሚችል አንድ መንገድ አገኘች። ነገር ግን ማይክ ወደ ውጪ ለመውጣት ፈቃደኛ አልነበረም። በእውነቱ እሱ ለሚያ የትዳር ጥያቄ ለማቅረብ ትክክለኛውን ሰዓት እየጠበቀ ነበር። ነገር ግን ሃንተር እነሱ ያሉበትን ቦታ መለየቱን ጨርሶ የሚያውቁት ነገር አልነበረም። እሱም ወዲያውኑ ኒውተን፣ ሮይ እና ሳምን ከበስተጀርባቸው ላካቸው። በዚህ ጊዜ ደግሞ የእነሱ እጅግ አደገኛ መሳሪያ መርዛማ ጋዝ ነበር። ከጥቂት ጊዜ በኋላ እነዛ ነፍሰ ገዳዮች በሮዝ ቤት ላይ የጋዝ ጥቃት ሰነዘሩ። ከዚህ በኋላ እዛ ብርቱ የተኩስ ልውውጥ ተጀመረ። በዚህ ጥቃት ምክንያት ሮዝ፣ ኪዊንስን እና ቢግ ሆል በጥይት ተመተው ህይወታቸው አለፈ። በዚህ በኋላ አንድ ነፍሰ ገዳይ በማይክ ላይ ጥቃት ሰንዝሮ ነበር።
ማይክ ግን ፊት ለፊት ተጋፈጠው። በመጨረሻም ያንን አጥቂ ያሸነፈው። በሌላ በኩል ከተፈጠረው ትርምስ በመጠቀም ሚያ የዛን ነፍሰ ገዳይ የጋዝ ጭንብል ነጠቀችው። ከዛም ከማይክ ጋር ከዛ ቦታ ለመውጣት ሞከረች። እየወጡ ሳሉ ያንን አጥቂ በጥይት መታ አጠፋችው፣ ገደለችው። ነገር ግን እስከዛው ድረስ መርዛማው ጋዝ በማይክ ሰውነት ላይ ገዛ ተጽዕኖ ማሳየት ጀምሮ ነበር። አይኖቹ ቀስ በቀስ እየተደፈኑ መጡ። ራሱንም መሳት ጀመረ። አሁን ሚያ የነገሩ ሁኔታ በጣም መበላሸቱን ወዲያውኑ ተረዳች። እሷ ስለዛ ጋዝ አስቀድሞ ሁሉንም ነገር ታውቅ ነበር። ስለዚህ ያለምንም መዘግየት ለማይክ መከላከያ መድኃኒቱን ሰጠችው። በተጨማሪ እሱን ላለማስተኛት በተከታታይ ጥረት ታደርግ ነበር። ምክንያቱም ማይክ በዚህ ሰዓት ከተኛ ምናልባት ድጋሚ ላይነሳ እንደሚችል ታውቅ ነበር። በሌላ በኩል ራሱን በመሳትና በመንቃት መሃል እየተወዛወዘ ሳለ ማይክ አንዳንድ እንግዳ ትዝታዎችን መመልከት ጀመረ። እሱ ከማያ ጋር ያሳለፋቸውን አንዳንድ ቅጽበቶች ያስታውስ ነበር። እነዛ ግን እውነተኛ ዓለም ጨርሶ የተጻፈ አልነበሩም። ይህንን ሁሉ ሲያይ እሱ ይበልጥ ግራ ተጋባ። በመጨረሻ ሙሉ በሙሉ ራሱን ባወቀ ጊዜ ሚያን በቀጥታ ጠየቃት። እሷ ስለዛ ጋዝ ይህንን ያህል መረጃ እንዴት ሊኖራት እንደቻለ ጠየቃት። ከሁሉም በላይ ደግሞ በእውነቱ እኔ ማን ሲል ጠየቃት። በፍርሃት ውስጥ የነበረችው ሚያ አሁን እውነቱን ከመናገር ውጪ ሌላ አማራጭ አልነበራትም። በዛን ጊዜ እሷ በእውነቱ ወኪል ኤጀንት እንደነበረች አመነች። ባለፉት 5 ዓመታት ውስጥ የገዛ ስራውን ማይክን መንከባከብና በሱ ላይ ክትትል ማድረግ እንደነበረ ተናገረች። ይህንን እውነት ሲሰማ የማይክ እግሮች መሬት ላይ መቆም አቃታቸው። በጣም ደነገጠ። በትልቅ ክደት ውስጥ የወደቀ መሰለው። በሚቀጥለው ቅጽበት በቁጣ ስሜት ሆኖ ከዛ ቦታ በመሮጥ ወደ መኪናው አመራ። በዛን ጊዜ ሚያን ከበስተጀርባው እየሮጠች በተደጋጋሚ ልታስረዳ ሞከረች። ማይክ ግን የእሷን አንድም ንግግር ለማስማት ፈቃደኛ አልነበረም። መላው ህይወቱ፣ ፍቅራቸው፣ ሁሉም ነገር ውሸት እንደነበረ ይሰማው ጀመር። ሚያ አሁንም የምነግር ነገር ሁሉ እውነት ነው ስትል እምነት ልታሳድርበት ሞከረች። ልክ በዛን ጊዜ በድንገት ከአንድ መኪና በስተጀርባ መጥቶ የእነሱ መኪና በኃይል ገጨው። ግጭቱ በጣም አሰቃቂ ከመሆኑ የተነሳ መኪናቸው በአየር ላይ ተገለባብጣ ቁልቁል ተደፋች። በመኪናው በተገለባበጠችበት ቅጽበት ሳሚያን ከመኪናው ውስጥ ጎትቶ አወጣት። አንገቷንም በኃይል ያዛት። እሱም እሷን በህይወት ይዟት እንዲመለስ ትዕዛዝ እንደደረሰው ነገራት። ይህንን ተናግሮ ሚያን ራሷን አሳታት። ከዛም ወደ ማይክ አቅጣጫ ጠመንጃውን በመቀሰር አንተማ መጨረሻ በጣም መጥፎ ነው የሚሆነው አለው። እሱ ማይክን እዛው ትቶት ሚያን እየጎተተ ከሱ ጋር ይዟት ሄደ። እየሄደ በመላው መኪና ላይ ነዳጅ ረጨው። በጥቂት ቅጽበቶች ውስጥ መኪና በእሳት ነበልባል ተከበበች። ነገር ግን በዚህ መሃል ቪክቶሪያ በድብቅ እዛ ቦታ ደረሰች። እሷ ማይክን ለመርዳት ዝግጁ ነበረች። በሌላ በኩል ሳም ሚያን ራሷን እንድታቅ አደረጋት። ይህም መኪናው በፍንደታ ስትጋይ በገዛ አይኖቿ እንድታይ ነበር። በሚቀጥለው ቅጽበት መኪናው በከፍተኛ ፍንደታ ፈነዳች። ከዚህም በኋላ ሳም ሚያን እየጎተተው ወደ ሃንተር ዘንድ ወሰዳት። ሚያ ሃንተር ይህንን ሁሉ ለማድረግ ህጋዊ ፍቃድ ልታገኝ አትችልም ስትል ጠየቀችው። ማይክ የአንድ ሚስጥራዊ ሙከራ አካል እንደነበረና ከእሱ ጋር ያሳለፈችውን 5 ዓመታት ዝም ብሎ የውሸት ህይወት አካል እንደነበሩ ነገራት። ሃንተር በተጨማሪ ማይክ አሁን እንደሞተና ይህንን ሚስጥር ለሌላ ለማንም ሰው እንዳትናገር ሚያን በቁጥጥር ስር እንደምትውል ተናገረ። ለሃንተር ይህ ሁሉ ነገር የገዛ ስራ እድገቱ ይበልጥ ወደፊት ለማስቀጠል አንድ ትልቅ እድል ነበር። ነገር ግን በሌላ በኩል ቪክቶሪያ በትክክለኛ ሰዓት ደርሳ የማይክን ህይወት እንዳዳነችው እንመለከታለን። እሷ ማይክን ታውቀኛለህ ስትል በጠየቀችው ጊዜ ማይክ በቀልድ መልክና ምናልባት እናቴ ይሆን እንዲህ ያላት። ቪክቶሪያ ግን ወዲያውኑ ነገሩን በሳቅ አሳለፈችው። ከዚህ በኋላ እሷ ስለ ማይክ ያለፈ ታሪክ አንድ ጥቁር እውነት ነገረችው። እሷም ማይክ ገና የ18 ዓመት ልጅ ሳለ እጽ በመያዙ ምክንያት በቁጥጥር ስር ውሎ እንደነበረ ነገረችው። ልክ በዛን ጊዜ ቪክቶሪያ እሱን በዌስማን የሙከራ ፕሮግራም ውስጥ አስገባችው። በዛ ፕሮግራም ውስጥ ከተካተቱ ሰዎች ሁሉ መካከል ማይክ ብቻ ነበር ስኬታማ የሆነው። ነገር ግን ቀስ በቀስ በዛ ሙከራ ምክንያት የእሱ አእምሮ ጤንነት ሁኔታ መበላሸት ጀመረ። በዚህ ምክንያት ቪክቶሪያ አንድ ከባድ ውሳኔ ወሰደችና ሙሉን ፕሮግራም ዘጋችው። ከዚህ ጋር በተያያዘ የማይክ ትዝቶች በሙሉ አጠፋችና አዲስ ህይወት የመኖር እድል ሰጠችው። ይህንን ሁሉ ሲሰማ ማይክ በውስጡ ተሰበረ። እዛ ሰዎች የእሱን አእምሮ ለዘላለም እንዳበላሹት ተሰማው። ቪክቶሪያ ግን የእሱን የፍርሃት ስሜቶችና በተደጋጋሚ የሚመጣበት ግራ መጋባት በሽታ እንዳልሆኑ አስረዳችው። ይልቁኑ ይህ ሆን ተብሎ በአእምሮ ውስጥ የተቀመጠ የደህንነት መጠበቂያ ስርዓት ሲስተም እንደነበረ ነገረችው። ይህም በአስፈላጊው ሰዓት የገዛ ደህንነቱን እንዲጠብቅ ነበር። ልክ በዛን ጊዜ አቅራቢያው ቆሞ የነበረውን አንድ አረጋዊ ሰው ሁለቱንም ተመለከታቸው። እሱም ወዲያውኑ ለፖሊስ መረጃ ሰጠ። በሌላ በኩል ሃንተር በዛ አዲስ ትርምስ ምክንያት በከፍተኛ ሁኔታ ተቆጣ። የማይክን ፋይል ለማጥፋት ጥረት እያደረገ ሳለ ወዲያውኑ ለፒት ስልክ ደወለና እነሱ ባለበት ቦታ ላይ አንድ ሰው አልባ አውሮፕላን
እንዲላክ ትዕዛዝ ሰጠ። በዚህ በኩል ሚያ ለማምለጥ ሞከረች፣ ነገር ግን በጥቂት ቅጽበቶች ውስጥ እንደገና በቁጥጥር ስር ዋለች። በሌላ በኩል ድሮኑ ወደ እነሱ ቦታ እየተቃረበ ነበር። ከነዚህ ጋር በተያያዘ ሃንተር የገዛ የጦር አስተባባሪውን ኦቲስ እና ቢትስል የተባለ ብርቱ ወኪል ወደ ማይክ ቤት ላካቸው። በሌላ በኩል ማይክ አሁንም ቢሆን እውነቱን ለመቀበል ዝግጁ አልነበረም። ቪክቶሪያ እሱን ለማስረዳት ብዙ ብትሞክርም ማይክ ግን የእሷን አንድም ንግግር አልሰማትም። ማይክ ሲጋራ ባጨሰበት ቅጽበት ቪክቶሪያ ጠመንጃ ይዛ ከቤት ውጭ ጥበቃ ማድረግ ጀመረች። በዚህ መሃል እሷ ለማይክ የሚያ እውነተኛ ተልዕኮ የእሱን ህይወት ድጋሚ ኖርማል ማድረግ እና ከዛም ወደ ነበረበት መመለስ ብቻ እንደነበረ ነገረችው። ሚያ ግን ይህንን አላደረገችም። እሷ ለማይክ ስትል የገዛ ስራዋን ሁሉን ነገሯን አደጋ ላይ ጣለች። ምክንያቱም እሷ ሁልጊዜ በማይክ ብቃት ላይ ሙሉ በሙሉ እምነት ነበራት። ልክ በዚህ ጊዜ በድንገት ቢትል በቪክቶሪያ ላይ ጥቃት ሰነዘረ። ማይክ ግን ጊዜ ሳያጠፋ እርዳታ አደረገላትና ቢትልን ባይል ገፍትሮ በመስኮት በኩል ወደ ውጭ ጣለው። በዚህ መሃል ኦቲስ እሱን ተመለከተውና በእነሱ ላይ ተከታታይ የጥይት እሳት አዘነበባቸው። ከነዚህ ጋርም አብሮ እሱ በተከታታይ ለሃንተር ስለ ሁኔታው መረጃ ይሰጥ ነበር። ሃንተር ወዲያውኑ እነሱ ባሉበት ቦታ ላይ የድሮን ጥቃት እንዲፈጸም ትዕዛዝ ሰጠ። በሚቀጥለው ቅጽበት በቤቱ ውስጥ በየአቅጣጫው ከባድ ትርምስ ሰፈነ። ኦቲስ በተከታታይ በማይክል ላይ ጥቃት ይተኩስ ነበር። በዚህ መሃል ቢትልም ድጋሚ ወደ ቤት ውስጥ ተመለሰና አደጋው ይበልጥ ጨመረ። ሁለቱም አንድ ላይ በመሆን በማይክ ላይ በድንገት ጥቃት ለመሰንዘር ዝግጅት ያደርጉ ነበር። ቪክቶሪያ ግን እድሉን ባገኘችበት ቅጽበት ቢትልን በጥይት መታ ለዘላለም አጠፋቸው። በሌላ በኩል ድሮኑ እነሱን ካሉበት ቦታ በጣም በአቅራቢያ ደርሶ ነበር። በዛን ጊዜ ሃንተር የጥቃት ትዕዛዝ ሰጠ። ነገር ግን የፒት ድፍረት ከዳው፣ ፈራ። እሱ በድሮኑ ጥቃት መፈጸም ጨርሶ አልቻለም። በዚህ በኩል ኦቲስ በወጥ ቤቱ ውስጥ ተከቦ በነበረው በማይክ እና በተከታታይ ጥቃት ያደርግ ነበር። ልክ በዛን ጊዜ የማይክ አይን በአቅራቢያው በነበረ አንድ የመጥበሻ ድስት ላይ አረፈ። እሱንም ወዲያውኑ ያንን የመጥበሻ አነሳና በስሌት ወደ ኦቲስ አቅጣጫ ወረወረው። በሌላ በኩል ፒት በከፍተኛ ሁኔታ ፈርቶ ነበር። እሱ የሃንተርን ንግግር ካልሰማ በትልቅ ችግር ውስጥ እንደሚወድቅ ያውቅ ነበር። ይህ ቢሆንም እሱ በድሮኑ ጥቃት ለመፈጸም ፍጹም እምቢ አለ። ብዙም ሳይቆይ ድሮኑ ምንም አይነት ጥቃት ሳይሰነዝር ከነሱ በላይ አልፎ ሄደ። ከዚህ በኋላ ፒት በግዴታ ከሃንተር የበላይ መኮንን ሚስተር ክሩግ ጋር ግንኙነት አደረገ። መረጃው በደረሰው ቅጽበት ሚስተር ክሩግ ወዲያውኑ በገዛ የግል አውሮፕላኑ ተነሳ። በሌላ በኩል የሃንተር ችግሮች እየጨመሩ መጡ። የእሱ ሙሉ ድጋፍ ቡድን ከተማውን ለቆ እንዲወጣ ትዕዛዝ ደረሰው። አሁን እሱ ሙሉ በሙሉ ብቻውን ቀረ። በዚህ መሃል ሃንተር ለማይክ ስልክ ደወለለት። ማይክን በማሾፍ መልክ ለመሸነፍ እጅ ለመስጠት ነው እንዴ የደወልከው ሲል ጠየቀው። ሃንተር ግን በቀዝቃዛ አነጋገር ሚያ በእነሱ ቁጥጥር ስር እንደነበረች ነገረው። እሱም ማይክ ሚያን በህይወት ማየት የሚፈልግ ከሆነ ወዲያውኑ በከተማ ወደሚገኝ አካባቢ መደበር መምጣት እንዳለበት አስጠነቀቀው። ማይክ ለአንድ ቅጽበት በግራ መጋባት ውስጥ ወደቀ። በአንድ በኩል የገዛ ህይወቱን አደጋ አለ፣ በሌላ በኩል ደግሞ ሚያ አለች። ልክ በዛን ጊዜ ሃንተር ስልኩ ወደ ሚያ አቀረበው። ሚያም እያለቀሰች ከማይክ ይቅርታ ጠየቀች። ከልቧም እንደምትወደው ነገረችው። ከዚህ ጋር አብራ ማይክ ወደዛ ቦታ እንዳይመጣና እንዲሸሽ ለመነችው። ነገር ግን እሷ ተጨማሪ ነገር ከመናገሯ በፊት ሃንተር ስልኩን ዘጋው። አሁን ማይክ ምንም አይነት ነገር ቢከሰት ሚያን ለማዳን ሙሉ ውሳኔ ወሰነ። ስለዚህ እሱ አሁን አንድ ትልቅ የፈንጂዎችን ክምችቶች ከሱ ጋር አነሳ። በሌላ በኩል ሃንተርም ሰዎቹን በሙሉ ዝግጅቶች አሰማርቶ ነበር። ከጥቂት ጊዜ በኋላ ማይክ በኦቲስ መኪና በመቀመጥ በከፍተኛ ፍንዳታ የታጀበ አቀባበል አደረገ። እሱ ወደ ውስጥ በገባበት ቅጽበት ፈንጂዎቹ ለኮሳቸው። በሚቀጥለው ቅጽበት በየአቅጣጫው ከባድ ትርምስ ሆነ። በዚህ ትርምስ በመጠቀም የሃንተር ሰዎች ሚያን ይዘው ወደ መደብሩ ውስጠኛ ክፍል ገቡ። በሚቀጥለው ቅጽበት ማይክም ከመኪናው ጋር አብሮ ወደ መደብሩ ውስጥ ጥሶ ገባ። እሱም እዛ ያለውን የማስታወቂያ ስልክ በማንሳት ለሚያ በጣም ወድሻለሁ አላት። ይህ መጥፎ ህልም በጣም በፍጥነት እንደሚያበቃ እምነት ሰጣት። ልክ በዛን ጊዜ ከአራቱም አቅጣጫ የጥይት ተኩስ ተጀመረ። የገዛ ህይወቱን ለማዳን ማይክ በመደብር ውስጥ ያለውን እያንዳንዱን እቃ ልክ እንደ መሳሪያ ለመጠቀም ተገደደ። ነገር ግን በፍልሚያው መሃል በሆዱ ላይ የቢላ ምት አረፈበት። በተጨማሪም አንድ ጥይት የጭንቅላቱን ጠርዝ ነክተው አለፈች። በዚህ መጥፎ ሁኔታ ውስጥ ሆኖም ቢሆን ማይክ ተስፋ አልቆረጠም። እሱ ፈንጂዎቹን በመጠቀም በየአቅጣጫው ጭስና ጥፋት አሰራጨ። በዚህም በመጠቀም እያንዳንዱ ጠላቶቹን እያደነ አጠፋቸው። በመጨረሻም ሳም ብቻ ቀረ። ሃንተር ወዲያውኑ ለሱ ማይክን ገደለው የሚል ትዕዛዝ ሰጠው። ራሱ ግን ሚያን ይዞ ከዛ ቦታ መሮጥ ጀመረ። ልክ በዛን ጊዜ ሚያ የእጅ ብልሃቷን በመጠቀም የገዛ ካቴናዋን ፈታችና ወዲያውኑ በሃንተር ላይ ጥቃት ሰነዘረችበት። በዚህ በኩል ሳም ማይክን ፈልጎ አገኘው። በመጀመሪያ እሱ ከነሱ ጋር ማውራት ፈልጎ ነበር። ነገር ግን በጥቂት ቅጽበቶች ውስጥ ንግግሩ ወደ አደገኛ ፍልሚያ ተቀየረ። ሁለቱም እርስ በርሳቸው በከፍተኛ ሁኔታ ተጎዱ።
በመጨረሻ ማይክ በሆነ መንገድ ከሳም ጥይቶች አምልጦ ወጣ። በሌላ በኩል አንተር ሚያን ይዞ ለማምለጥ ጥረት ያደርግ ነበር። ነገር ግን ልክ በዛን ጊዜ ቪክቶሪያ በፊቱ መጣችና ያለምንም መዘግየት በአንተር ላይ ጥቃት ሰነዘረች። በዚህ መሃል ማይክም ሳምን በቁጥጥር ስር አደረገው። እሱ ጠመንጃውን በመቀሰርም የእሱን ህይወት ለማጥፋት ተዘጋጀ። ነገር ግን በዛን ጊዜ ሳም እውነቱን ተናገረ። እሱ ይህንን ሁሉ የሚያደርገው በገዛ ፍቃዱ እንዳልሆነና ሌሎች ሰዎች የእሱን አእምሮ እየተቆጣጠሩት እንደነበረ ነገረው። ይህንን ሲሰማው ማይክ ሳምን ልክ እንደነሱ መጫወቻ እንደነበረ ተረዳ። ስለዚህ የእሱን ህይወት ማረው። በሌላ በኩል ቪክቶር የአንተርን ጉሮሮ ታንቀው ነበር። ልክ በዛን ጊዜ ሚስተር ክሩገር እዛ ደረሰና ሁለቱንም አስቆማቸው። በዚህ መሃል ሚያ በሆነ መንገድ ቆስሎ ወደ ነበረው ማይክ ዘንድ ደረሰች። ሁለቱም እርስ በርሳቸው ተደጋግፈው ቀስ በቀስ ከመደብሩ ወደ ውጭ ወጡ። ነገር ግን ወደ ውጭ በወጡ ጊዜ መላው ቦታ በፖሊስ ተከቦ ተመለከቱ። ሁሉም መኮንኖች በእነሱ ላይ ጠመንጃ ቀሰረው ነበር። በዚህ መሃል ማይክ በአንድ ጉልበቱ መሬት ላይ ተንበረከከ። እሱም ለሚያ የጮኝነት ቀለበቱን በማሳየት የትዳር ጥያቄ ያቀረበላት። ሚያም እየሳቀች ወዲያውኑ አዎ ፈቃደኛ ነኝ ብላ ገለጸችለት። ነገር ግን ሁለቱ እርስ በርሳቸው ሊሳሳሙ ኪስ ሊደራረጉ ሲሉ ፖሊሶች በሁለቱም ላይ የኤሌክትሪክ መደንገጫ ተኮሱባቸው። ከጥቂት ጊዜ በኋላ ማስተር ክሩገር በጫካ ውስጥ በቪክቶሪያና በአንተር ፊት ለፊት ቆሞ ነበር። እሱ ሁለቱም በጉልበታቸው እንዲበረከኩ አደረጋቸው። ከዚህ በኋላ እሱ ቪክቶሪያን በመንግስት ስራ ውስጥ ጣልቃ በመግባቷና በእሷ ምክንያት የንጹሃን ሰዎች ህይወት በማለፉ በከፍተኛ ሁኔታ ወቀሳት። በሌላ በኩል አንተር ባገኘው ድል ላይ በትዕቢት ይኩራራ ነበር። እሱ ተልእኮን በስኬት እንዳጠናቀቀ ሙሉ እምነት ነበረው። ነገር ግን የእሱ ደስታ ብዙ ጊዜ ሊቆይ አልቻለም። ልክ በዛን ጊዜ ሚስተር ክሩገር የአንተርን አእምሮ ያናወጠው አንድ እውነት ነገረው። እሱም አንተር ይህንን ስራ ለማካሄድ ምንም አይነት ይፋዊ ፍቃድ እንዳልተሰጠው በግልጽ ነገረው። ይህንን ሲሰማ አንተር ደነገጠ። እሱም ተልእኮ ስኬታማ ቢሆን ኖሮ ሁሉም ሰው ያደንቀኝ ነበር አለ። ክሩገርም በንግግሩ ተስማማ። ነገር ግን በሚቀጥለው ቅጽበት አንድ ጊዜ ሳያጠፋ አንተር በጥይቱ መጥቶ ገደለው። ይህንን የተመለከተችው ቪክቶሪያ የህይወት ምህረት ለመነች። ክሩገር ማይክ አሁንም ቢሆን በጣም አደገኛ እንደሆነና በህይወት መተውም ከአደጋ ነፃ እንዳልሆነ ያምን ነበር። ቪክቶሪያ ግን አስረዳችው። እሷ ማይክ ብቻውን የመንግስት 17 አደገኛ ብርቱ ወኪሎችን እንዳሸነፈ አስታወሰችው። በእሷ አመለካከት እንደ ማይክ ያለ ወኪል ለመንግስት ትልቅ ኃይል ሊሆን እንደሚችል ነገረችው። ከዚህ በኋላ ማይክ በአንድ የምርመራ ክፍል ውስጥ በሰንሰለት ታስሮ እንመለከተዋለን። ሚስተር ክሩገር ራሱን ምርመራ ያደርግለት ነበር። አሁን ማይክ የድሮ ትዝታዎቹን እውነተኛ ማንነቱ ሙሉ በሙሉ አስታውሶ ነበር። ከዚህ ክስተት ከ6 ወራት በኋላ ማይክና ሚያ በአንድ የተልእኮ ስራ ላይ ተሰማርተው እንመለከታቸዋለን። ነገር ግን በዚህ ጊዜ በሊፍት ውስጥ አንዳንድ ሰዎች በድንገት ማይክን አገቱት። በሌላ በኩል ቪክቶሪያ በደህንነት ካሜራዎች አማካኝነት ይህንን ሁሉ ትመለከት ነበር። በፊቷ ላይም ቀጭን ፈገግታ ነበር። ምክንያቱም ማይክ ልክ እነሱ ባቀዱት መሰረት በገዛ መረባቸው ውስጥ ወድቆ ነበር። በመጨረሻም አጋጆቹ ማይክን ወደ አንድ ክፍል ወሰዱት። እዛም የነበሩ ሰዎች ሁሉ በእነሱ ላይ ያግዙና ያሾፉ ነበር። እነሱም ያለምንም መሳሪያ ማይክ ምንም ሊያደርጋቸው እንደማይችል ያስቡ ነበር። ማይክ ግን በዝምታ ክፍሉን እያንዳንዱ ማዕዘን በጥንቃቄ ተመለከተ። ከዛም እናንተ ሰዎችማ እከተላችኋለሁ በሚል ስሜት ፈገግታ አሳየ። ታሪኩም እዚህ ላይ ያበቃ። ቪዲዮን ከወደዳችሁት ሰብስክራይብ አድርጉ።